ምንም ነገር ሰዎች የሚያደርጉት የሚነሳሱት የሆነ ነገር ለማድረግ የሆነ አክሽን ውስጥ የሚገቡት የሆነ ነገር ላይ ኢንተረስትድ የሚሆኑት ፔን እና ጌን ካለው። ምን ማለት ነው? ፔን ማለት ህመም ካለው የሆነ ችግር የሚያመጣብህ ከሆነ ፊር ካለብህ ወደ ሶሉሽን ትመጣለህ፣ ወደ አክሽን ትመጣለህ። አይታችሁ ከሆነ ብዙ ጊዜ ትዘናጉና ፈተና ሲደርስ ነው የምታጠኑት። ወይ ደግሞ አይታችሁ ከሆነ በህይወታችን ውስጥ ትፈዝና በጣም ከባድ ቀን ሲመጣ በህይወት ውስጥ የምትወደው ሰው ሲታመም፣ እናትህ ስትታመም፣ አንተ ከባድ ችግር ውስጥ ስትገባ ያኔ መለወጥ ትጀምራለህ። ለምን? ያለበለዚያ የምወደውን ሰው ላጣ ነው ትላለህ። አቅምን ሙሉ ትጠቀማለህ። እስከዛሬ ያልተጠቀምከውን ትበጣጠሳለህ፣ ትሰራለህ። ሁለት ሶስት ስራ ጓደኛ ጋር ትደውል፣ ኧረ አበድረኝ እንዴት ነው? እስከዛሬ ያልጠየቅከው ትለወጣለህ። ከዛ ያንን ገንዘብ ታገኘዋለህ በቀላሉ። ተውት፣ ሰው ሳይታመምባችሁ ተውት። ለምሳሌ በጣም የምትወደውን ስልክ እኮ ልትገዛ ያልክ ወቅት አይተህ ከሆነ ስለሱ ነው የምታስበው። እሱን ስልክ እስክትገዛው ድረስ ሰላም የለህም። ወይ የመጀመሪያ መኪናን እስክትገዛ ድረስ ሰላም የለህም። በቃ እንዴት አድርጌ ልግዛው ነው። ለምን? እሱ ደግሞ ምንድን ስለሆነ ጌን ስለሆነ። ሰዎች የሆነ ነገር ከፈሩ ፔን ካለባቸው ይለወጣሉ፣ ወይ ደግሞ የሆነ ነገር እንደሚያገኙ ካሰቡ ይለወጣሉ። ስለዚህ ለትውልዱ ምን ማስተማር አለብን ማለት ነው? ፔኑና ጌኑን በቃ ልናደርግ የምንችለው እሱ ነው። ፔንፉል ነው። በዚህ አቅጣጫ ከሄድን ምንድን ነው የምንሆነው? ብዙ ገንዘብ ያለው ሰው ተሰብስቦ እውቀት ከሌለው ማን ነው ነገ የሚመራት ይችን ሀገር የሚያስቀጥላት? ፔኑን ማሳየት አለብን፣ ጌኑን ደግሞ ማሳየት አለብን። የተለወጡ ሀገሮች ሩቅ አንሄድም። ሩዋንዳን ማየት ትችላላችሁ። የሩዋንዳ ኢንቨስተሮች እኮ እየመጡ ነው እኛ ሀገር፣ ታውቃላችሁ አይደል? በጣም ጂኒየስ የሆኑ የፈጠራ ሰዎች አላ የሆኑ ወጣቶችን እያወዳደሩ ሀገራቸው ላይ ስኮላርሺፕ እየሰጡ እኮ ነው፣ እያስተማሩ ኢንቨስት እያደረጉ እየቀየሩ። የሩዋንዳ ሰዎች እንግዲህ ከአንድ 20 ዓመት ምናምን በፊት ሲዋጉ ሲጋደሉ የነበሩ ሰዎች። ይህንን ማሳየት አለብን ለትውልዱ። ታስዋይ ትውልዱ ቢያውቅ ጨለማውን መራገም ብርሃን አያመጣ። ብርሃኑን ማሳደድ አለብን። ብርሃን እውቀት ነው። ቢዝነስ ሊደርሺፕ ያስተማረኝ ፕሮፌሰር ምን አለ መሰላችሁ? ታውቃላችሁ ኢትዮጵያ ውስጥ አለ ሲያስተምረን እንደ ደርግ ብዙ ሪሰርች የሰራ የለም። በወቅቱ የኢትዮጵያን ችግር እስከ መጨረሻው ሊፈቱ የሚችሉ የህዝብ አሰፋፈር፣ ጂኦግራፊያዊ፣ ይሄ ማህበራዊ የሆኑ ጥናቶችን አስጠንቶ ነበር ደርግ። ታዲያ የኢትዮጵያን ችግር ለምን አልፈታም ካላችሁ ነው ልጁ ነበረው፣ ገንዘቡ አልነበረው፣ ሶ ፓወርፉል አልነበረም ማለት። እንደውም ደርግ ከወረደ በኋላ ኢህአዴግ በጥቂት ዓመታት ውስጥ ያገኘውን እርዳታ ገንዘብ ደርግ በ17 ዓመት ውስጥ አላገኘው። ሶ መኒዝ በቃ የደም ስር ነው ማለት ነው። ሀገር ለመቀየር የራስህን ይወጡ ሀገር ለመቀየር በቃ ወሳኝ ነው ማለት ነው። ታስዋይ አንተ ራስህን ከቀየርክ ለሀገር ትተርፋለህ። ሰዎች በቃ የኢትዮጵያ ችግር ያንገበግብ ኖ ወይ ያንተ ችግር ያንገብግብ። መጀመሪያ ራስህን ከቀየርክ ነው ለኢትዮጵያ የምትደርሰው። እኔ ለኢትዮጵያ አንድ ሸክም ነኝ። ያንን ሸክም ካቀለልኩላት ለኢትዮጵያ ደርሼላታለሁ ማለት ነው። that's why ራስን መቀየር ያለብን። ራስን እንዴት ትቀይራለህ ነው አሁን ጨዋታው። አየህ፣ የምትማረው የሚጠቅምህን ከምትፈልገው ነገር ጋር የሚገናኝ ነገር ማንበብ አለብህ። ማንበብ አለብህ፣ ግዴታ ነው። ኢንተንሲቭሊ ማንበብ አለብህ። አንድ መጽሐፍ ስታነብ አንድ ጥይት ይዞ ጦር ሜዳ እንደወጣ ሰው ነው የምትሆነው። አየህ፣ አንድ ጥይት ይዞ ጦር ሜዳ የወጣ ሰው ምንድን ነው የሚሆነው? ንገሩኝ። የፈለገ አልሞ ተኳሽ ቢሆን እጁ ሲንቀጠቀጥ ከሳተ ተበላ፣ ተማረከ። አረ ኦብቪየስሊ። ግን 100 ጥይት ይዞ ይሄደስ ባይችል እንኳን ተኩሶ እየተንገዳገደ ተኩሶ በ99ኛው ሊጠብሰው ይችላል ጠላቱ። ታስዋይ መታጠቅ ያለብህ ባይዘው ማንበብ የሚጠቅምህ ለዛ ነው። እንደዚህ አይነት ቪዲዮዎች አሁን እኔን ተውት፣ ከኔ በፊት የተጋበዙትን ሰዎች ቪዲዮዎች ማየት የሚጠቅምህ ለዛ ነው። ገባ? የሚጠቅምህን እውቀት ታገኛለህ። እንደዚህ አይነት ስልጠናዎች መውሰድ ያለብህ ለዛ ነው። ኳሊቲ ኖሌጅ ታገኛለህ። ፊልተር የተደረገ ነጥሮ የወጣ እውቀት ታገኛለህ። ታትስ ዋይ ብዙ ማንበብ ያለብህ። ከዛ ውስጥ የሆነ ኤሌመንት ትወስዳለህ፣ የሆነ ነገር ትወስዳለህ። መጨረሻ አንተን ይገነባሃል። አይ አሁን እኮ እዚህ ጋር የደረስከው እኮ ዝም ብለህ አይደለም። ባይሳዊ ቤተሰብ ብቻ ቤት ውስጥ ቆልፎ ቢያሳድግም ልትሆን በዚህ ምንም እኮ አታውቅም።
ላይ ስትወጣ ትደናበራል። ታስዋይ ብዙ ሰዎች ትምህርት ቤት ከተማሩት ውጪ ዕውቀት የላቸው። ጎበዝ ናቸው፣ ሰቃይ ናቸው። ሰልፍ ቶትን የሚያህል ነገር የለም። ራስን ማስተማር አየህ፣ አካዳሚክ ኖሌጅ ወይም ኮሌጅ ገብተህ ትምህርት ቤት ገብተህ የምትማረው ምን ይጠቅምሃል መሰለ? ሜንታል ፍሬምወርክ ይሰጣል። ህይወትን የምታይበት የምትረዳበትን መንገድ ይቀይረዋል። በምን አይነት መልኩ ነገሮችን መረዳት እንዳለብህ፣ ሪዝን ማድረግ እንዳለብህ፣ መመርመር እንዳለብህ ትማራለህ። ያስፈልጋል። መርማሪ የሚያደርግህ ህይወትን የሚቀይርልህ ገቢህን የሚያሳድግልህ አንተን የሚቀይርህ ለቤተሰቦችህ የሚያደርስ ግን የራስህ ልፋት ነው፣ የራስህ ኢምፓክት ነው። ራስህን ጠፍጥፈ መስራት አለብህ። አልኬሚስቱ ምንድን ነው የሚለው? ፓውሎ ኮሊዮ ያ ሰውዬ ላብራቶሪ ውስጥ ገብቶ ለፍቶ 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 የሆነ ነገር መውለድ አለበት እኮ ነው የሚለው። ታዲያ የምትወልደው ስኬትን የምትወልደው ህይወትህን የምትቀይረው በጥረትህ ነው፣ በእውቀትህ ነው። እውቀት ለመሰብሰብ ደግሞ ብዙ አይነት መንገዶችን መጠቀም አለብህ። የእጅ ስልክ ላይብረሪ ነው። ታውቃላችሁ፣ ስንት ሺህ መጽሐፍ መያዝ ይችላል፣ ስንት ቪዲዮ መያዝ ይችላል። ሲኒማ ቤት ነው የእጅ ስልክ። ስንት አይነት የትምህርት ቪዲዮዎች፣ ስንት አይነት በቃ ህይወትን የሚቀይሩ ነገሮች ይዟል። እነዛ ያወካቸው እውቀቶች ሲሰበሰቡ ምን ትሆናለህ? ክሪቲካል ቲንከር ትሆናለህ። ችግር ፈቺ ትሆናለህ። አየህ፣ አሁን በተዘጋ መስኮት ሄዳ አትጋጭም። ዝንቧ ሄዳ ከተዘጋ መስኮት ጋር ትጋጫለች። ክፍት በር እያለ እግዚአብሔር ያሳያችሁ። የምሬን ትጋጫለች። ሄዳ ጠንክራ እኮ ትሰራለች። ጠንክራ አታስብም። የሚገርም እኮ ሀሳብ እኮ ነው። ጠንክራ የምታስበው ይኸውልህ አይምሮህ ከተገራ ነው። ይኸውልህ ጠንክሮ ማሰብ ቁጭ ብሎ ምን ላድርግ አይደለም። አይምሮህ መገራት አለበት። በእውቀት ብዙ ማንበብ አለበት፣ ብዙ ማወቅ አለበት። በቃ ከዛ አይምሮህ ሲገራ እንዴት ክሪቲካሊ እንደምታስብ ታውቃለህ። ባይሰው እንዴት እንደምትፈታው ችግርህን ታውቃለህ። ለምን? ሌሎች የፈቱበትን መንገድ እያየህ ነዋ። አየህ፣ ያንተ እኮ ችግር እኮ አዲስ ዲስከቨሪ አይደለም። አንተ እኮ የመጀመሪያው እኮ ችግር ያሰቃየው ሰው አይደለም። የመጀመሪያው ሰው እኮ አይደለም። የሆነ ሰው ያንተ ችግር ውስጥ አልፏል። አየህ፣ ያንን ፓስታ ያለ ትማርበታለህ፣ ያንን ሰው ትቀድመዋለህ። ከዛስ አሁን አስቡት፣ አብዛኛው ኢትዮጵያዊ እንዲህ ቢያደርግ አካዳሚክሱ ላይ ሶፍት ስኪሉ ላይ እውቀቱ ላይ ቢበረታ እንዴ አፍሪካን ኮንከር አናደርግም? እኛ ዓለምን ለዓለም አንተርፍ። እስኪ ዝም ብላችሁ አስቡት። አንድ ወቅት ላይ ሁለት የሀገራት መሪዎች ተገናኙ። የአሜሪካው መሪ ድዋይት አይዘንሃወር እና የእስራኤሉ መሪ ዴቪድ ቤንጉሪን ተገናኙ። በጨዋታ መሃል የአሜሪካው መሪ ምን አለ? ያው ታውቀዋለህ መቼም የ170 ሚሊዮን ህዝብ መሪ መሆን በጣም ከባድ ነው አለው፣ እየጎረረ ማለት ነው። ዴቪድ ምን አለ? አንተ እሱን ትላለህ፣ የ2 ሚሊዮን ጠቅላይ ሚኒስትሮች ጠቅላይ ሚኒስትር መሆን እንዴት ከባድ እንደሆነ የምታውቀው እኔ ቦታ ስትሆን ነው አለ። ምን ማለት ነው? አስባችሁታል? እያንዳንዱ አይሁዳዊ እንደ አንድ ጠቅላይ ሚኒስትር ክሪቲካሊ ያስባል ማለት ነው። በጣም ጂኒየስ ነው ማለት ታስዋይ እኮ ዓለም ላይ እኮ ታውቃላችሁ the powerful የሚባሉት ኔሽኖች በተሰደዱበት ሀገር ሁሉ ከብረው የምታገኟቸው፣ ዝቅ አሉ ሲባሉ ከፍ ብለው የምታገኟቸው፣ ከስራ ሲያባረሯቸው፣ ከሆነ ቦታ ሲያፈናቀሏቸው እውቀት ይዘው የሚሰደዱ ባይዘዌ ትክክለኛ ሀብት ማለት ተንቀሳቃሽ፣ በነገራችን ተንቀሳቃሽ እውቀት ነው። እውቀታቸውን ይዘው ይሰደዱና ሌላ ሀገር ሄደው ባወቁት እውቀት ዌልዝ ክሬት ያደርጋሉ፣ ሀብታም ይሆናሉ። በሄዱበት ሁሉ ተሳዳጅ ናቸው፣ ግን ሀብታሞቹ እነሱ ናቸው። አትቀጠሩም ሲባሉ፣ ባንክ አትገቡም ሲባሉ፣ ሆስፒታል እዚያ አትጠቀሙም ሲባሉ እሺ ይሉና ተሰባስበው የራሳቸውን ሆስፒታል የራሳቸውን ባንክ ይከፍቱና ለሌሎች ይተርፋሉ፣ ይቀጥራሉ ሌሎችን ህዝቦች። ታውቃላችሁ ዓለም ላይ ያሉ ትላልቆቹ ድርጅቶች በእነሱ ማኒፑሌት ተደርገዋል። ዓለም ላይ በጣም በቃ ትልቅ ገንዘብ ተከፍሎ እውቀት የሚገኝባቸው መካነ አእምሮች ዩኒቨርሲቲዎች በአይሁዳውያን ተሞልቷል። ይህንን ማየት ትችላላችሁ። በቃ ጥቂት ናቸው፣ ግን ስል ናቸው። ገና ከልጅነታቸው ታልሙድ የሚባል መጽሐፍ ላይ እየተከራከሩ የሚያድጉት ክሪቲካል ቲንኪንግን ከልጅነታቸው ይለምዱታል። አየህ፣ መጠየቅ ዝም ብለህ አትቀበልም። ማንም አይነዳህም። ና ውጣ ስትባል አትወጣም። ስታውቅ እኮ ደስ የሚለው ለምንድን ነው የምወጣው ትላለህ። ለምንድን ነው ይሄን ማድረግ ትላለህ።
እኔ ባይዘው እንዲህ ሞራሌ እንትን እያላችሁ እዚህ ጋር ሰንደቅ ዓላማውን አምጡልኝ እንዳለ የምሬ አታብዙብኝ። ስለዚህ አወክ። ከዛስ ያወቅከውን ምን ማድረግ አለብህ? መተግበር አለብህ። የተግባር ሰው መሆን አለብህ። መድኃኒቱ ቢኖርህ ምን ያደርጋል? ካልዋጥከው አትድንም። አብርሃም ሊንከን ምን ይላል መሰላችሁ? በጣም የሚገርመኝ ሐሳብ the philosophy of the school room in one generation is the philosophy of the government of the next ይላል። አስቡት፣ አንድ ትምህርት ቤት ውስጥ በአንድ ወቅት የነበረ ፍልስፍና አስተሳሰብ የቀጣይ ትውልድ መተዳደሪያ ደንቡ ነው። ባይዘዌይ አይታችሁታል። የኢትዮጵያ ተማሪዎች እኮ ናቸው ያሁኑን ህገ መንግስት የቀረጹት። ዩኒቨርሲቲ ውስጥ ሲከራከሩ የነበሩ አይደለ? እነ ዋለልኝ መኮንን አይደለ? ከነሱ ጋር የነበሩት ሌሎች የብሔር አቀንቃኞች፣ በወቅቱ የነበሩ ኤሊቶች፣ ተማሪዎች የነሱ ክርክር አሁን የኢትዮጵያ ህገ መንግስት ሆኖ ምን እንመረበታለን? ሀየ ሀገር መቀየር ከፈለግ ኤጁኬሽንን ነው የምትቀይረው። ምክንያቱም አሁን ዩኒቨርሲቲ ያለው ሰው ነው ነገ ፖሊሲ የሚያረቀው። መሬት ላራሹን ያመጡት ማን ናቸው? ደርግን ያመጡት ተማሪዎች። በቃ እኮ ማንም እኮ አይደለም። ቀጣዩን ዕጣ ፈንታችንን ዲክቴት የሚያደርጉት አሁን ዩኒቨርሲቲ ያሉት ናቸው። አሁን ሃይ ስኩል ያሉት ናቸው። እነሱ ላይ ካልሰራን ምን ልንሆን ነው? ታትስ ዋይ እዚህ ውስጥ ያለን ሰዎች በሙሉ መንቃት ያለብን፣ ይህን የምናይ ሰዎች በሙሉ መለወጥ ያለብን ለዛ ነው። ስታቃልኩ አትሸወድ፣ አትሸወድ። ማንም አይነዳህ። ማወቅ እኮ ደስ የሚለው ይሄ ነው። በቃ በጨለማ መሄድ ሰው እንዴት ነው? በድንግዝግዝ በቃ ቢጋጭ ቢወድቅ ምናምን ተስፋ የለውም። ተስፋው ማን ነው? ብርሃኑን የሸፈነበት ሰው አይደል? የራሱን ብርሃን ሲያበራስ አይወድቅም። የራስ ብርሃን ያስፈልጋል። አወክ ምን ማድረግ አለበት ተባባለ? የተግባር ሰው መሆን አለበት። አየህ፣ ማወቅ አይደለም የሚቀየር፣ ማወቅ መንደርደሪያ ነው። የእውነት በሩን ገንጥለህ የምትገባው፣ ችግርህን የምትፈታው፣ በቃ የምትፈልገውን ነገር የምታሳካው የተግባር ሰው ከሆንክ ነው። ህይወት ላይ የሆነ ኤሌመንት የምትጨምረው የሰማኸውን ነገር ካደረግከው። አየህ፣ ብዙ ኢንፎርሜሽን እኮ ሰምተሃል እስከዛሬ። ጉድ ያልክባቸው ንግግሮች አሉ። ይህን ማደርገዋለሁ ያልከው ትልቅ ነገር አንብበሃል መጽሐፍ ላይ የሆነ ኮንሰፕት ጽንሰ ሐሳብ አይተህ እንዴት ይገርማል፣ ይህንማ ተገብረዋለሁ ብለህ ታውቃለህ። ብዙ ጊዜ ግን አልቀየርህም። ለምንድን ነው? አልተገበርከውም። እውቀትህ መሬት ላይ ካልዋለ ምንድን ነው? ምንም። የተግባር ሰው መሆን አለብህ። ተኝተህ ፈጣሪ ያውቃል አትበል። ከተኛ ፈጣሪ የሚያውቀው እንቅልፋም እንደሆንክ ነው። ብዙ ጀማሪ ነው። ብዙ ስልጠና ይጀምራል፣ ጥቂቶች ይጨርሳሉ። ብዙ ሰው የሆነ መንገድ ይጀምራል፣ የሆነ ሰዓት ይታጠፋል። በትናንሽ ነገሮች መለማመድ ይቻላል፣ ጀምሮ የመጨረስን ስኪል። እኔም ችግር ስለነበረብኝ ነው ይሄን እምላችሁ። ባይዛው እዚህ ፊታችሁ ስቆ በጣም ብዙ ስራ ሰርቻለሁ። ከዚህ በፊት ተማሪዎች አስጠና ነበር፣ ካምፓስ ያለው ሱፍ ነግድ ነበር፣ ጫማ ነግድ ነበር፣ ፕላን ኮሚሽን ተቀጥሬ አውቃለሁ። ጀማሪ ነበርኩኝ፣ ጨራሽ ግን አልነበርኩ። ብዙ ነገሮች ውስጥ ኢንቮልቭ አደርግና የሆነ ስቴፕ ሳላስኬድ አዲሱ ያጓጓኛል። ከዛ ደግሞ አዲሱ ውስጥ በቃ ኤክሳይትድ ሆኜ የሆነ ስቴፕ ሄድና ሌላኛው ደግሞ ለዛኛው ፍለርት አደርጋለሁ። ከዛ አመነታና ቆይ እስኪ ሁለቱንም ላስኪደው ስል ስበተን አንዱንም ሳላሳካው እቀራለሁ። ምን አይነት ስኪል ያስፈልገናል ለማስተካከል ካላችሁኝ፣ እምቢ የማለት ጥበብ ተለማመዱ። እምቢ የማለት ጥበብ። አንዳንድ ነገሮችን እምቢ ማለት አለባችሁ፣ መጨከን አለባችሁ። የሆነ ነገር ለማግኘት ከፈለክ የሆነ ነገር መተው አለብህ። ላይፍ ትሬድ ኦፍ ነው። በቃ ሰጥቶ መቀበል። የሆነ ነገር የምትፈልግ ከሆነ ሌላውን በቃ ትተዋለህ፣ ኢግኖር ታደርጋለህ። ከዛስ በዚህኛው ረጅም ርቀት ትጓዛለህ። በሚሊየን ዳይሬክሽን ብዙ ሴንቲሜትር ከምትሄድ ይልቅ በአንድ ዳይሬክሽን በኪሎ ሜትሮች ብትሄድ ይሻላል። በህይወት እንደዛ